እንግዲህ ቤተሰቦቼ ይኸው በሻሜል ነው የሰራሁት። ይሄን ይመስላል። ያው ለመቅረጽ ስላልተመቸኝ ነው። በጣም ነው በአንዱ ስልኬ ራሱ እያረኩኝ በአንዱ ስልኬ እየቀረጽኩኝ ነበረ። አንዴ እየጠሩኝ አንዴ ምን ያሉ ማለት ነው። በቃ አልተመቸኝም ወላሂ ለማሳየት ማለት ነው። ያው ታውቃላችሁ እንግዲህ እንትን እንደሚል ማለት ነው። ብዙ ነገር ብዙ ነበረ እንትን ያልኩት እስከ መጨረሻው ነበረ ላሳያችሁ የፈለኩት። ግን ያው ታውቃላችሁ ምንም ማድረግ አንችልም እላቸዋለሁ። አንዴ እየጠሩኝ አንዴ ደግሞ ቁርአንም ያው ስለሚከፈት አልተመቸኝም እላቸዋለሁ። ዛሬ እንግዲህ እንደምትወዱት ተስፋ አደርጋለሁ። ያው ብዙም አይደለም በአጭር አጭሩ ነው የቀረጽኩላችሁ ማለት ነው። ይሄኛው በሻሜል ነው። ያው እንደምታውቁት መኮረኒ ተቀቅሎ እኔ እንትን ይሄ በሌጥ ሳይሆን በክሬማ ክሬም ነው የሰራሁት። በክሬም ክሬማ ነው። ኢንሻአላህ አንድ ጊዜ ደግሞ አሳያችኋለሁ። እስቲ ሰፊ ሰዓት ሳገኝ ማለት ነው። እንደምትወዱት ተስፋ አደርጋለሁ። ያው በልታችሁ ግን ቀምሳችሁ ብታዩ ደስ ይለኝ ነበረ። እንግዲህ ዛሬ ያው ብሪያኒም ደግሞ ያለ ዶሮ ነው ዶሮ ለብቻ ፍረን ነው የሰራሁት። አንድ ላይ መስራት ሰዎች ስላልፈለጉ ማለት ነው። እና ብቻ አልሐምዱሊላህ ማለት ነው። ቤተሰቦቼ ያው እንግዲህ ከወደዳችሁት ቪዲዮን ደግሞ ሼር ላይክ ያደረጋችሁ አበረታቱኝ እላችኋለሁ። እንደምታበረታቱኝ ተስፋ አደርጋለሁ። እስካሁንም በእናንተ ሁኔታ ነው የዚህ ማክል የደረስኩት ማለት ነው። ቤተሰቦቼ እንግዲህ ይኸው ዶሮውን ይሄን ይመስላል። ፍረን ነው የከተትኩት እላችኋለሁ። ያው ዶሮ ፍረን ነው የከተትኩት አብሮ መስራት ስለማይፈልጉ የመጣም ዶሮ አይመስልም። ማሻአላህ መቼም ያምራል። አዎ አዎ። ሩዜ ደግሞ ይኸው ይቺ ትመስላለች ብሪያኔ ማለት ነው። በነገራችን ላይ ብሪያኔ በጣም ነው የሚጣፍጠው። ጉረኛ እንዳትሉኝ ማለት ነው። እና በጣም ነው የሚጣፍጠው። ብዙ ነገር እሰራለሁ ግን በቃ አልተመቸኝም ለመቅረጽ ማለት ነው። ታውቃላችሁ አልተመቸኝም ወላሂ አንዴ ቁርአን ብቻ እኔም ብቻ ስለሆንኩኝ በቃ ሰዎቹም ያው ሌላ የሚጠሩ የለም። ሲጠሩኝም ምን ሲሉኝም በቃ እንጃ ጠላኝ እላችኋለሁ። እሱን በአንዱ ስልክ አድርጌ በአንዱ ስልክ ነው ገና የምገለብጠው ማለት ነው። የቁት እንደዚህ ያልኩ ያቀነባበርኩ ነው እንጂ ምንም አልመችም አለኝ እላችኋለሁ። እና ቤተሰቦቼ ሁላችሁም እንደምትወዱት ተስፋ አደርጋለሁ። አበረታቱኝ። እንግዲህ የዛሬ ብሪያኒን ይህን ይመስላላችኋለሁ። በሌላ ቪዲዮን እስከ ስንገናኝ ድረስ መልካም ጊዜ መልካም ቀን ይሁንላችሁ። ባይ ባይ።